ያርሲ መተትነን ጓደኞቹ ናቸው በስራ ያሰሩበት። ስም እንዳጠራ እሺ፣ ስም እንዳጠራ አልጠራም። እሺ ምን ሰራተኛ ነው? ልጁ ሱቅ ነው የሚሰራው፣ መጋዘን አለው። እንዲከስር እንዲዋረድ ብር እንዳያገኝ ብሩን እንዳለ ንብረቱን እንዳለ በትኖ መጣ። አሁን ቤዳ ላይ ነው ያለው። አሁን ምንም እጁ ላይ የለውም። አሁን ባዶ ነው። ባዶው መጣ። አንድ ቲሸርትና አንድ ሱሪ ይዞ አቃጠለን። ድንግል ማርያም አመጣችው። መቼ ነው የመጣው? ዛሬ 14ኛው ቀኑ ነው። በ14ኛው ቀን ተቃጠልን። በቃ ሸኙን አባ እንሂድበት። ትሄዳላችሁ? እንሄዳለን። ወዴት ሄዱ? እንሄዳለን። እኛ ወደ ልሸኛችሁ፣ እናንተ ወደ ላካችሁን ወደ ሲኦል እንገባለን። አዎ በቃ ሀብቱን ያጠፋችሁትን ሀብትና ንብረት እጃችሁን እንዴ እጅን ዘርጋ። በእጁ በራሱ ብር ነው ያበላ ነው። እንዴት ዘርጋ? እንዴ ግድ ነው ዘርጋ። አልችልማ። አይ ታዘዝክ። በናዝሬቱ በጌታ በኢየሱስ ክርስቶስ እጅን ዘርጋ። በዚህ ነው የገባችሁ? በዚህ በራሱ ብር የራሱ ጓደኞች ነው ያበላ ነው። ተበድራችሁ ነው ያው ቢራ ግዛልን ብለን ያው አዳምጠኝ። በጌታ በኢየሱስ ክርስቶስ ስም የታሰርኩ ነው በብሩ ላይ ያለ ሁጣ። በጌታ በኢየሱስ ግንባር ላይ ተሰብሰቡ። እዚህ ጋር ተሰብሰቡ ጠቅላላ በረከቱ እንዳሰልቡ። ስንት ብር አጠፋችሁበት? ጠቅላላ ስንት ብር አጠፋችሁበት? በመጠጥ 260 ሺህ ብር አጠፋንበት። በመጠጥ ብቻ ይጠጣል ልጁ ይጠጣል። ከአንድ ሳጥን በላይ እናጠጣዋለን። አረቄም ከዛ በላይ ምንም አይቀረንም። ልጁ እኮ ቀጭን እኮ ነው። እንዴት ምኑ ምን ጠጣው? እኛ ነና ልጁ አይደለም። ልጁ ቀጭን ይሁን እንጂ በሱ ብር እኛ እንጠጣለን። እንዳያስቀድስ አድርገነው እንዲተኛ አድርገነው አደፈጥን። ዛሬ መድኃኔዓለም አስቀደሰ። ስለዚህ ተጋለጥን። በቃ እንሂድኛ። በማን ስም ሸኛችሁ? አሁን በቅድስት ሥላሴ ስም ሸኘን። 7 ቀን መጠጥ እየጠጣን ነበረ። ወደ 50 ሺህ ብር ጨርሰናል። በ7 ቀን እዚህ ደርሷል። ሚካኤል ደጅ ደርሷል። በቃ ሸኘን። እሺ በርከክ በስላሴ ስም በጌታ በኢየሱስ ክርስቶስ ስም ሲኦል ታስረናል። በወላዲተ አምላክ ስም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ሁላችንም እስከነ ሰራዊታችን ሲኦል ታስረናል። ቅድስት ሥላሴ ስም ሲኦል አስረናል። 7 ጊዜ ጮኻችሁ ቶሎ ማነክ መኮንን ሞኬ እንዴት ነህ? ሰላም ነው። እንደምን ነህ? ፈጣሪ ይመስገን ደህና ነኝ። የት ነበር? እኔ የምሰራው በጉጂ ዞን ነበረ። ሱቅ ነበረ የምሰራው። በቃ ምንም